በክርስትና ሕይወት የተከለከለ ነገር ቢኖር አለማደግ ነው። ማደግ ያቆማችሁለት የምትጀምሩት አለማደግ ሳይሆን መሞት ነው የምትጀምሩት። ያልተማረ አይፈተንም፣ ያልተፈተነ ውጤት አያገኝም። ሰዎች ማደግ ሲፈልጉ ግን የሚፈልጉት በአቋራጭ በልዋጭና በአማራጭ ነው ማደግ የሚፈልጉት። እነዚህ ሶስቱ የእድገት እንቅፋቶች ናቸው። ማደግ ትፈልጋላችሁ። ስትፈልጉ የምትፈልጉት ነገር ጊዜ፣ ቦታ፣ ትዕግስት፣ ጽናት፣ ፈተናን ማለፍ እንደሚፈልግ ነግሬያችኋለሁ። ብዙዎቻችን ወደምንፈልገው ነገር ለመምጣት የመረጥነው አቅጣጫ ወይ አቋራጭ ነው፣ ወይ ልዋጭ ነው፣ ወይ አማራጭ ነው። እነዚህ ሶስት ነገሮች በሕይወታችሁ እስካሉ ድረስ ትደክሙ ይሆናል እንጂ ያሰባችሁበት ቦታ አትደርሱ። ትለፉ ይሆናል እንጂ ነገራችሁ ጋር አትመጡ። ከዛሬ በኋላ ስትወጡ ማቆም ያለባችሁ የአቋራጭ የልዋጭና የአማራጭ እድገት ፍላጎት ነው። እድገት በጊዜ ቆይታና በሂደት የሚመጣ አማናዊ ህይወት ነው። የተጨበጠ ህይወት ነው እድገት። ሂደቱን ያልተከተለ እድገት እብደት ነው። የ3 ቀን ሕፃን በማግስቱ የ30 ዓመት ወጣት ያደረገ የአምላክ ተአምር በፊትም የለም ወደፊትም አይኖርም። ገና እንደተወለደ ባባ ብሎ የኔ ልጅ ቢጠራኝ በትራስ ነው አፉን የሚይዘው። አስማተኛ ልጅ ምንም አያደርግልህ፣ ስምህን ነው የሚያስጠፋው። የብዙዎቻችን ጸሎት የእጅ ጥምዘዛ ነው። ጊዜ የማንጠብቅበት ሂደት ውስጥ የማናልፍበትን ውጤት ፍለጋ ነው። ቃል አውጡብን፣ ተናገሩብን፣ ስበሩብን፣ ስበሩልን የምንለው ብዙዎቻችን ለዚህ ነው። የምትሃት የአስማት አምላክ አይደለም አምላካችሁ። ኢየሱስ ምንም እንኳን ሰውና መለኮት ቢሆን ለመወለድ ወደ ምድር ለመምጣት 9 ወር በማርያም ማህፀን ጠብቋል። እድገታችሁ የሚለካው ከተፈጠራችሁለት ፐርፐዝ አንጻር እንጂ ከሌሎች ፍጥነት አንጻር አይደለም። ሂደቱን ተከትለ ያልደረስክበት የትኛውም ነገር ደስታ የለውም። ብዙ ጊዜያችሁን የምታባክኑት የሚያስደስታችሁ ነገር ላይ ከሆነ አታድጉም።